በእምነት እንኳን ደህና መጣ ወንድማችን። ሰላም ነው ማስተር ናት። ሰላም አለን። ጥያቄ ምን መሰለክ ማስተር፣ እጄ ላይ ትንሽ ብር ነው ያለኝ፣ እስከ 150 ምናምን ነው ያለኝ። እዛ ወደ ቱርክ ለመሄድ ማለት ነው። እዛ ቱርክ ሲገባ ብር ከሆነ ሳገኛለሁ። ከዛ ወደ እሱ ለመሄድ ግን እንደሱ ብር ነው ያለኝና ከዛ በሕክምና ምናምን ልጨርስ ፈልጌ ነበር። ፕሮሰሱ በሕክምና ልጀምረው ፈልጌ ነበር። ኦኬ ማቲን ያስገባከው እንትን ስለዚህ 150,000 ብር ይዘክ ቱርክ ለመሄድ ፈልገ ነው? አዎ። ኦን አራይቫል ሆኗል እንዴ ቱርክ ማለት? አሁን ትኬት ብትቆርጥ የደርሶ መልስ እንትን ይልባል። ያው ቱርክ የናቲ ቱርክ ደርሶ መልስ ትኬት አሁን ስንት ነው አሁን ባለው ሁኔታ? አረከኛኒ አይ ዋጋቸው እንትኖችን ስለማላቅ ኤንዌስ ብራዘር የትኬት ብር ነው ያስከው እያልኩክ ነው ባጭሩ። ስለዚህ 75,000 እየጻፉልህ ነው ከስር 81,000 7K እያሉክ ነው። ስለዚህ ያው የኪስና የትኬት ነው ያስከው። ስለዚህ ቪዛ ካልተመታለህ 150,000 ብር ይዘህ እንዴት ቱርክ ትሄዳለህ? እዛ ሄዳለህ 150,000 ማኩ 150,000 ስለዚህ ያው 150,000 ትንሽ ነው ለማለት ብዬ ነውና በዛ ብር ቱርክ ፕሮሰስ ለማጀመር ነው እንጂ ብርኳ አላጣም። ግን ፕሮሰስ ለማጀመር በሕክምና ይቀንሳል ምናምን ሲባል ሰምቼ ነኝ። እስከ 95 ምናምን ደግሞ የአመት ፍቃድ አለ። በምን ምክንያት እንደሆነ እኔ እንጃ፣ መረጃ የለኝ ነው ማስተር። እሺ ያው የፕሌን ቲኬት 438 ዩሮ ነው እያለክ ነው። ስለዚህ ዩሮ የአውሮፓ በዛ ነው በአውሮፓ ሲሆን። እሺ ምንድነው ያልከኝ? በምን እንዴት ልሄድ እችላለሁ ነው? ምንድነው ጥያቄ እንድገምልኝ ይቅርታ። ማለት አቅም የሌለ ሰው የሚቀንስ ሌላ እንትን አለ ሲባል ስለሰማሁ አይደለም እኮ ማስተር። ብር እኮ በእምነትዬ አውቃለሁ እኮ አንተ ቤተሰብ ነህ ብዙ። አዎ በእምነትዬ አንተ ቤተሰብ ነህ ብዙ ጊዜ ላይቫችንን ትከታተላለህ። አሁንም ሳስገባክ በጣም ብዙ ጊዜ ስለማውቀው ነው ፕሮፋይልክን ትከታተላለህ የኛን ላይቭ ኮሜንት ላይ ምናምን። ግን አሁን አንተ ያልከው እጄ ላይ 150,000 ብር ነው ያለኝ ቱርክ ከሄድኩ በኋላ የምቀበለው ሰው አለኝ ለመሻገሪያ ምናምን። ግን እጄ ላይ ባለው ብር እንዴት መግባት እችላለሁ ስትል ያው ቱርክ ላይ ከዛ በላይ በደላላም ቢሆን በራስህም ብትሞክር እንኳን ከዛ በላይ ብር ያስፈልጋል። ፕሮሰስ እስክታደርግ ስቴትመንት ዶክመንቶች አደራጅተህ እንትን እስክትል አልጋ ስትይዝ እዛ ሄደ ምናምን ነገሮችን ቪዛ እንኳን ብታገኝ ትንሽ ከዛ የተሻለ ብር ቪዛ ብታገኝ እሺ ትኬት ቆርጠ ምናምን እዛ ሄደ እንትን ልትል ትችላለህ። ስለዚህ ከዛ አንፃር ነው። እና አሁን እንዴት ብር እጅክ ላይ ካለ ምን እንንገርክ? በራስ ነው በሰው እንድትሄድ ነው ማድረግ ያለብን? እስኪ የምትፈልገው በራስ መሄድ ነው በሰው መሄድ ነው የምትፈልገው በደላላ? በምን መሰለክ አሁን የሚቀንስ በሕክምና አለ አይደል? ጊዜ ፈጆ ምናምን ቢሆንም ችግር የለውም። ብቻ በሕክምና የሚቀንስ አለብህ አይደል? በሕክምና የሆነ አስተማሚ ወይም ታማሚ ምናምን ሆነክ የሕክምና ወረቀት አውጥተክ እዛው አዲስ አበባ ምናምን ይገኛል ምናምን ተብያለሁ። እሱን እኛ ናቲ የጀመረው ነገር አለ። አሁን ደግሞ ቀጥታ ሁሉንም ሰው ግር አድርጎ እንትን ማድረግ ሳይሆን የጀመሩ ልጆች አሉ። እነሱ ቼክ ይደረጉ። የነዛ ልጆች ከተሳካ ቅድም ተደጋጋሚ ተናግሬያለሁ። አራዳ የአሁን አራዳ ከሰው ነው የሚማረው። የድሮ አራዳ አንዴ ነው የሚሸወደው ነው እያልኳቸው ያለው። ስለዚህ ከሰዎች መማር አለባቸው። ከስር የጀመሩ ሰዎች ከተሳካላቸው ይቀጥላል ማለት ነው። ካልተሳካ ደግሞ ያው አይሆንም ያ መንገድ ማለት ነው። ስለዚህ ናቲን ትንሽ ጊዜ እንሰጠውና ትጠብቀዋለህ ማለት ነው በዚህ ጉዳይ ለማውራት። አሪፍ። እሺ በእምነት መልካም። እሺ ሌላ ጥያቄ አለክ? እሺ አዎ ማንጃ ፍቃድ ምናምን አውጥቻለሁና ከዛ አሁን እዚህ ጋር እንትን አድርጉልኝ ስላቸው ቪዛ ከተመታ ነው ምናምን አሉኝ። አይቻልም እና ማለት እኔ ትግራይ ውስጥ ነኝ የሚኖረው፣ የትግራይ ልጅ ነኝ። ከዛ እዛው ትግራይ መቀሌ ነኝ የጀመርኩት እንትን ፓስፖርት መቀሌ ውስጥ ነኝ ያወጣሁት።
ከዛ መጥቼ ፕሮሰስ ጀምሬ ምናምን ቪዛ ሲመታ ነው እንትን የሚሰጥክ ኢንተርናሽናል የሚደረግልክ የማንጃ ፈቃድስ ወይም ከስ በፊት ይደረግ? ኢንተርናሽናል ቪዛን ይዘህ ሄደህ ነው። ቪዛ የተመታልን ይዘህ ሄደህ ኢንተርናሽናል ለማድረግ መንጃ ፈቃድን ያው 2 ቀን ነው የሚፈጀው። መንጃ ፈቃድን በ2 ቀን ውስጥ ታደርጋለህ። ግን ቪዛ ካልተመታልህ ኢንተርናሽናል ማድረግ አትችልም መንጃ ፈቃድን። እሺ እንትንስ ይቻላል? ውክልና ጽፌ ምናምን ኢንተርናሽናል ያደርግልኝ ምናምን የአዲስ አበባ መጥቼ ወደ መቀሌ መመለስ ስላልፈለኩ ነኝ። ትራንስፖርት የአየር 6000 ምናምን እንትን ይላልና ትንሽ ያግዘኛል ለኔ። ውክልና ጽፌ ምናምን ከዚህ ጋር እንትን ካልኩ ይሆናል። በውክልና ኢንተርናሽናል ሊደረግልኛል እዛ መቀሌ ውስጥ። መቀሌ ውስጥ በውክልና ኢንተርናሽናል ይደረግልኛል ወይ? አዎ የመቆረሰ ወይም እንትን ካለበት ቢሆን መረጃ ካለበት የመንጃ ፍቃድ ኢንፎርሜሽን በእርግጥ አንሰጥም። ያው ግን ኢንተርናሽናል ብዙ ወደ ውጭ ሀገር የሚሄዱ ሰዎች ኢንተርናሽናል ሲያደርጉ መንጃ ፍቃዶቻቸውን የድራይቪንግ ላይሰንስ ኢንተርናሽናል እኛም አስደርገናል። 2 ቀን የፈጀብን ማለት ነው። ከዛ አንጻር እሱን ኢንፎርሜሽን ነገርኩ። አሁን የመንጃ ፍቃድ የትራንስፖርት ቢሮ አሰራር ግን የትራንስፖርት ቢሮ ፕሮሲጀር እኔ ብዙም እውቀቱ የለኝም። ስለዚህ ክልል ላይ ይሰራሉ አይሰሩም፣ በውክልና ይሰራሉ አይሰሩም የሚለው የመንገድ ትራንስፖርት ባለሙያ ብታማክር ይሻላል። እሺ ወንድሜ። ፈቃ ማሰሪያ መረጃ ምናምን የመቆረሰ ቢኖር መረጃ ካለበት ግቤን እንጂ አንተ ስራ እንኳን አይደለም። እና ሌላ ደግሞ እንትን እዛው ያው ፈጣሪ ከተሳካ ደግሞ ይሳካል። እዛው ግሪክ ምናምን ሲገባ የፀጉር ባለሙያና ሞተረኛ ነው። በሱ ስራስ እንዴት ነው? አሪፍ ነው? ኦኬ ፀጉር ስራ እሺ ለሁላችሁም ምላሽ እንዲሆን ልንገራችሁ። በነገራችን ላይ የፀጉር ስራ በጣም የሚገርም ቢዝነስ ናቲ ይጨምርላችኋል። እና ፀጉር እንደውም ብዙ ልጆችን ወደ ውጭ ሀገር ለመሄድ የምትፈልጉ ሰዎች የፀጉር ስራ ብትማሩ በጣም ነው የምመክረው። በጣም ብዙ ጊዜ ነው የምናገረው። የፀጉር ስራ ቲፑ ብቻ ራሱ በጣም አሪፍ ነው እና የፀጉር ሙያ ያላችሁ ልጆች በቃ አንደኛ ነው። ውጭ ሀገር ከሄዳችሁ አንደኛ ነው። በተለይ ጥቁሮች ምናምን በጣም ብዙ ሰው ነው መስተካከል የሚፈልገው። ብዙ አሁን እኛ ናቲ ራሱ ያለበት ግሪክ ላይ ዋናው ከተማ አቴንስ ላይ አንድ ልጅ ነው ኤርትራዊ አንድ ልጅ ነው ፀጉርኛ ኢትዮጵያውያኖች ብዛት ምንስተካከልበት እየሄድን አቴንስ ላይ ብላቴ አሜሪካስ የሚባልበት አካባቢ በጣም ወረፋ አለ። በጣም ጥሩ ስራ ነው የሚሰራውና ብዙዎቻችሁ በጣም ፀጉር ቤት ስራዎች ካምፕ ላይም ስትገባ ስደተኛ ካምፕ ፀጉር የሚቆርጥ የለም ወረፋ ይዘክ ነው ምናምን በጣም ስለዚህ በጣም ሙያው ቢኖርክ ገንዘብ አትቸገርም። ብዙ መንዝሊ ብዙ ዩሮ ወይም ዶላር ሜክ ማድረግ ትችላለህ። መልካም እድል ይሁንልክ በእምነት። አመሰግናለሁ ማስተር። መልካም ቀን ይሁንልህ ናቲ።